بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على أشرف المرسلين نبينا محمد وعلى آله وصحبه أجمعين. الحمد لله الحليم العليم البر الرحيم، كتب الإحسان على كل شيء وأعطى كل ذي حق حقه، بأمره قامت السماوات والأرض، وبرحمته وحكمته وعدله استقامت أحوال الخلق، فلا دوام لظالم في ظلمه، ولا يخلد الضعيف في ضعفه، بل تتقلب الأقدار بالعباد من حال إلى حال، بأمر العزيز الجبار سبحانه وتعالى. نحمده على نعمه العظيمة وآلائه الجسيمة، ونشكره على ما لطف في الأقدار وما رفع في المحن والأخطار، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله. عاش يتيما فعرف لوعة الأيتام، وذاق في طفولته ألم الحرمان، فكان رفيقا بالضعفاء من النساء والأطفال، رحيما بالأرامل والأيتام، صلى الله وسلم وبارك عليه وعلى آله وأصحابه وأتباعه إلى يوم الدين. أما بعد، يتكبرات وندموش اهتوش من العالم تقنيو، السلام عليكم ورحمة الله وبركاته. زاري قطرون ديازن مالتنو تنش سجي تشالو يكرتا قا مالتنو عند هيا دقيقة قوي تشالو مكنياتو كوندمي يتأبقو نبر انتن فيديو እና እንደገና ደግሞ ፎቶግራፍ በየቲሞች ድምጽ አክቲቪቲ ምን እንደሚያደርጉ ማለት ነው። ከዚህ ፕሮግራም ከወጣን ማለት ነው ኢንሻአላህ ተዓላ የየቲም በቁርአን ላይ ምን እንደሚለው ከተነጋገርን በኋላ ሁላችን ኢንሻአላህ ተዓላ አዳምጠን ለነዚህ ማህበር ወይ ደግሞ ሌላ ቦታ ማህበር ያላችሁ የየቲም አክቲቪቲ የሚያደርጉ ሰዎችም በተመቸን ልንረዳ አስፈላጊ ስለሆነ ኢንሻአላህ ተዓላ እንደነገርኳችሁ ደግሞ በፊት የቲሞች ድምጽ በኃላፊነት በወንድማችን ጀማል አብዱ ነው የሚባል እንደም የሚገርማችሁ እኔ ሱዓድ አብዱ ነው የሚባል ጀማል አብዱ ወንድሜ ደግሞ ጀማል አብዱ የሚባል አለኝ። ስለዚህ አጋጣሚ ሆኖ ማለት ነው ጀማል አብዱ ኢትዮጵያ የሚገኝ ማለት ነው። ኢንሻአላህ የሱ ቪዲዮ ማሳያችኋለሁ። የየቲም በእስልምና ምንድነው የሚለው ምንድነው ግዴታኛ ያለብን የቲም ከኛ የሚጠብቀው ምንስ ናገኛለን የቲም ከረዳን የሚለው በዛ ነው የምንነጋገረው ኢንሻአላህ ተዓላ። አላህ Subhanahu Wa Ta'ala ለኛ በቁርአን ላይ ሁሉ ነገር አስቀምጦልናል። ቁርአን ማለት የኛ ድስቶር የኛ ህግ የኛ ሸሪዓ ማለት ነው። ሸሪዓ ማለት ደግሞ ህግ ማለት ነው። በዛ ተከትለን የትም ቦታ ሆነን የትም ጊዜ ይሁን የትም ሲቹዌሽን ይሁን በዛ መሄድ እንዳለብን ግዴታ ስላለን ኢንሻአላህ ተዓላ الله سبحانه وتعالى يلال ونزلنا عليك الكتاب تبيانا لكل شيء وهدى ورحمة وبشرى للمسلمين. الله سبحانه وتعالى للرسول صلى الله عليه وسلم لنا لأمة محمد من لنا له اللسو توجماري دمو ونزلنا عليك الكتاب يا محمد. الكتاب مالت قرآن مالتنا، ونزلنا عليك الكتاب قرآن يا وردنا له يا محمد يا أمة محمد تبيانا لكل شيء لهلم نجر ميجلس مالتنا بهواتاتشن بمياسفلجن ትንሽም ይሁን ትልቅም ይሁን ከእስልምና ማለት የህይወት አኗወር ማለት ነው። ከሁሉም ከላይ ጀምሮ እስከ ትንሽ ነገር የሚያስፈልገን ማለት ነው። ከመንግስት ጀምሮ በህይወታችን ያለ በትዳራችን በህብረተሰባችን ኮኔክሽን ከሌላ ሰው ሁሉም በሁሉም ነገር ህግ የያዘ ነው። ቁርአን ማለት አንዱ ተለይቶ የአንድ ነገር ብቻ አይደለም። ወይ ቁርአን ብዙ ሰዎች የሚመስላቸው መስጊድ ሂደህና ቁርአን መቅራትና የሶላትና የፍቅህ አውቀህ ሌላ ነገር መተው አይደለም። በሁሉም ነገር በሁሉም ሐላፊነት ቁርአን ይገባልና ይነግረናል እንዴት ብለን ደግሞ መፍቴ መምጣት እንዳለብን። ቁርአን ማለት ሶሉሽን ማለት ነው። ቁርአን ማለት መፍቴ ማለት ነው። የተለያየ ችግር በህይወታችን የሚያጋጥመን ከዛ ተጠቅመን በቁርአን ተጠቅመን በቃል قال الله تعالى ብለን አላህ ባለን ቃል ወስደን በረሱል ሰለላሁ ዐለይሂ ወሰለም መንገድ ደግሞ ሞዴሉ ደግሞ የኛ አራያ የሚሆነን በሁሉ ህይወቱ ደግሞ ረሱል ሰለላሁ ዐለይሂ ወሰለም እሱ ራሱ የቲም ነበር ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም የቲም ነበር እንደምታውቁት ሁላችሁ ማለት ነው። ስለዚህ
تبيانا لكل شيء لሁሉም ነገር የሚያሳውቅህ የሚነግርህ ሁለተኛ ደግሞ ድምጽ ጥሩ ነው አልጠየቅኳቸው ድምጽ ጥሩ ነው እስኪ በየቲሞች ዌብሳይትስ እየታየ ነው እስኪ ጠይቀው ወንድማችን ዝም ብዬ ጀመርኩ ሳልጠይቀው አፈን ከያቱ ለኔ ያሳየኝ ማን እንዲያየ እንዳለ ከመለስልኝ ጥሩ ነበር ጀማል የምትሰማኝ ከሆነ እስኪ እየደረሰ ከሆነ አንተ ጋር ንገረኝ የቲሞች ድምጽ ፔጅ አላችሁ ከኔ ጋር ወይስ የለም ኦኬ አሪፍ ነው በጣም ጥሩ እሺ مرحبا ስለዚህ እየታየ ነው الحمدلله አንዳንድ ጊዜ ቴክኖሎጂ ያስቸግራልና ለዛ ነው ስለዚህ እኛ ግዴታ صوت واضح بارك الله فيكم ይሄ ግዴታ ስለሆነ አላህ Subhanahu Wa Ta'ala ونزلنا عليك الكتاب تبيانا لكل شيء قرآناችን والله እኛ የምናውቀው ካወቅነው በጣም عجيب يهونه ነው آية من آيات الله تأمر ነው ቁርአን ማለት ተአምር ለኩል ዘማን ነው መካን የሚሆነው ስለሆነ تبيانا لكل شيء ورحمة تبيان ብቻ ሳይሆን ደግሞ رحمة የያዘ ነው ቁርአን ማለት رحمة ይዞ ነው የወረደ ለሁሉም ሰው رحمة ነው ለሚያውቀው ለማያውቀው ለሚያውቀው ከተጠቀመለት ለማያውቀው ደግሞ እስከሚያውቀው رحمة ነው እስከሚያውቀው ይሄን رحمة ከተጠቀመበት ካወቀው ወደዛ ሲገባ አላህ የሰጠው رحمة ያገኛል ማለት ነው ስለዚህ ورحمته وهدى ورحمة وبشرى للمسلمين ስለዚህ رحمة ብቻ ሳይሆን ደግሞ መንገድ የሚያሳይና ሁዳ ማለት መንገድ የሚያሳይ ማለት ነው ምክንያቱም رحمة هدى ብቻ ሁዳ ማለት لكل شيء وهدى ورحمة هدى መንገድ የሚያሳይ መሪ ነው በቃ ቁርአን ለኛ የሚመራን ነው በሁሉም ነገር እንዴት ብለን መጠቀም እንዳለበት የሚያሳየን ማለት ነው هدى ورحمة للمؤمنين ብለዋል ሌላ አያ ብዙ ሁዳ ማለት እንደዚህ መብራት አሁን እኛ በጨለማ ስንሄድ መብራት ያስፈልገናል ጨለማ ከሆነ አናይም ስለዚህ መብራት ስናገኝ የሞባይል ለመብራት እንጠቀማለን ወይ ደግሞ ትንሽ የእጅ ላምባ እንጠቀማለን መብራት እንጠቀማለን ምክንያቱም በጨለማ ማየት ስለማንችል ቁርአን ደግሞ የተለያየ መንገድ አለ በአለማችንና የኛ መብራት ሆኖ የሚያሳየን ግን ሁዳ ያለው ረብ العالمين ورحمة رحمة يزو የመጣ ደግሞ وبشرى እንደገና ደግሞ وبشرى بشرى አለበት ምንድነው بشراው ያንተ ያ ሙእሚን ያንተ ያ ሙስሊም እንደዚህ ካደረክኩ እንደዚህ ታገኛለህ ብለው ይበሽራሃል ይነግራሃል ኦሬዲ ያንተ ቦታ ይነግራሃል እንደዚህ አሁን ሁላችን መስራት እንችላለን ምን አይነት ነው የምንፈልግ ለዱንያ እንደምንሰራ ለዱንያ ሁላችን እንዴት እንለፋለን ብዙ ነገር እናረጋለን እንማራለን እንሰራለን እንለፋለን ለምንድነው ቤት ሊኖረን መኪና ሊኖረን ገንዘብ በባንክ ላይ ሊኖረን ሚስት ልትሆነን ወንድ ባል ሊኖረን የልጅ ይሄ የዱንያ ስለምናገኘው ለዛ ሁላችን በጣም ልፋት እናረጋለን እኛ ግን አላህ Subhanahu Wa Ta'ala የሰጠን እቺ የሁሉ ነገር የምንጠቀመው በዱንያ ላይ ለአኺራ መጠቀም እንችላለን ስለዚህ አኺራ ላይ ምንድነው የምንፈልገው ጀና ዝም ብሎ ኖርማል ጀና ነው የምንፈልገው ወይስ መቅጣት ነው የምንፈልገው ወይስ ምንድነው የምንፈልገው እኛ ፍላጎታችን ካወቅን አላህ Subhanahu Wa Ta'ala ደግሞ ይህን ቁርአን ቡሽራ አለበት ይበሽራችኋል ገና ሳትገባ ጀነት ገና ሳትሞት ራሱ በተግባርህ بعد إرادة الله سبحانه وتعالى بعد رحمة الله سبحانه وتعالى ማን ጀነት እንደሚገባ ስለሚነግረን እኛ መጠቀም እንችላለን በዛ ማለት ነው ስለዚህ وبشرى لمين لمن ነው للمسلمين ሙስሊም ማሆን ደግሞ ሙስሊም ማለት ደግሞ ብዙ ሰው ማያውቀው እስቲስላም ነው እኔ ሁሉ አላህ ያለው አክሰፕት አድርግ ያለው ማለት ነው الاسلام هو الاستسلام ሁሉ ነገር አክሰፕት ማድረግ አላህ ያለው በውስጣችን ያለ
በደጃችን ያለ አለባበሳችን አካሄዳችን አናገገራችን እኔ እንደማንም መነጋገር አልችልም ለምን ሙስሊም ነኝ እንደማንም ለብሼ መሄድ ወውጭ አልችልም ለምን ሙስሊም ስለሆንኩ እንደፈለኩ ማድረግ አልችልም ለምን ሙስሊም ስለሆንኩ ለምን ገደብ አለኝ ህግ አለኝ የሚመራኝ ብርሃን አለኝ ሁዳ አለኝ ምክንያቱ ይህን ካላደረኩ ወደየት መንገድ እንደሚወስድ ስለሚነግረን ማለት ነው ስለዚህ አላህ Subhanahu Wa Ta'ala ይሄ የቡሽራ የሚለው ማለት ነው للمسلمين سورة النحل مالتنا وندقنا دمو وقال أبو ذر رضي الله عنه أبو ذر الغفاري رضي الله عنه يسو تاريك عند جزنا متعلن يهم مهبرو أبو ذر ميبال مالتنا بزاب صحابي سمو مالتنا من بلوال أبو ذر رضي الله عنه تركنا رسول الله صلى الله عليه وسلم تركنا رسول الله صلى الله عليه وسلم رسول الله عليه وسلم كل الناس يتوان عليه صلى الله عليه وسلم وما طائر يقلب جناحيه في الهواء إلا وهو يذكرنا منه علما رسول الله عليه وسلم عليه لن يكو سيتوان مالتنو سايموت بفيت يتم انكوان بهلم نقر يستمرن نبر انكوان ليلات قرتو انتن مندنو ميبال برورونو ميبال ويدو من دي وف ستبر ايتو مالتنو بوفوا سبحان الله يستمرن كذا يهون نقر يستمرن بسم الله مالت عنده مؤمن كهونه تفكر يا رجال يحسبال سبحان الذي خلق عنده ستاي هولي كالله قرا تيايزو الله الله سبحانه وتعالى الخلاق البارئ العظيم سبحانه وتعالى يسو تفطرو له بهلم نجر تمرتي ستنال ان رسول الله عليه وسلم التونم يهن تمرت سايستن ببوز نجر على مالتنا يهي صحابي سلازي ما يطير من طائر وما طائر يقلب جناحيه في الهواء إلا ويذكرنا منه علما كزي وف متبرو بسماي ستاي كزا سايكر عند تمرت سايستمرن قويتو آياكم صلى الله عليه وسلم سلازي إنيا بوزو نقرنو من نمارو بيتيم قداي مالتنو الله سبحانه وتعالى دمو لنيا يسطن بزي بعلماتችን እንኳን ስናይ ማለት ነው የልጆች መብት ምናምን ተብሎ በዩኤን በተለያየ ህግ አለ ግን እንደ ቁርአን ራሱ በየቲም በመንግስቶች የዓለሞች መንግስቶች አሉ ራሱ ምን ይለናል እዚህ وفي مجال حقوق اليتيم نجد أن الاتفاقيات الدولية رغم أنها صدعت الرؤوس بكثرة الإعلانات والمواثيق المتعلقة بحقوق الطفولة لم ترد عناية كبيرة باليتيم يليجوش هج ويدوم مبت بتأم يناقرالو بتلاقي انتن صحفيا واتقالو جن especially يتيم دمو جن بزون تنقل ستوتم يلنا ليه صحافي مالته ولم يذكر حقه في إلا في إعلان جنيف حين نص في مادته الثانية على وجوب إيواء وإنقاذ اليتامى بعند سابجت ويدمو باراغرافيا وردو مالتنو إزاميلو يتيموش قداي مردات على بن ميلو مالتو وأما إعلانات حقوق الطفل فليس فيه شيء يختص باليتامى لجوج مبتمي بال هجيال راسو سايكر بزا يتيموش يلم يتيم مالت أباتونا ناتو ياطا ويدمو أباتو بيتشا ياطا تلاي ينتن ألونا ብቻው የሆነ ልጅ ወይ ባባት ወይ በእናት ወይ ደግሞ ባባት ብቻ ወይ በእናት ብቻ ማለት ነው ስለዚህ فليس فيها شيء يختص باليتامى مع أن هذه الإعلانات والمواثيق عدلت وطورت وأقرت في أوج تطور الحضارة والمدنية واهتمامها بتدوين الحقوق ووضع القوانين مالت ይሄ በጣም የበህጉ በጣም ተራቀዋል በዚህ በልጅ መብት ማለት ነው ግን በዚህ ጉዳይ በየቲሞች ጉዳይ ግን እስከዚህ አይደለም في مقابل ذلك نجد عشرات النصوص في الكتاب والسنة በአንጻሩ ግን በቁርአንና በሱና ግን ብዙ አያቶችና ሐዲሶች የሚነግረን የየቲም አስፈላጊ መርዳት ማለት ነው وتبين حقوقهم وتلزم المجتمع برعاية የህብረተሰቡ ግዴታ ኃላፊነት እንዳለው በጣም ተነግረናል ማለት ነው እኛ እንደ ሙስሊም ብዙ ባናረግም ሁሉ ሰው አይደለም የሚያርግ ግን በቁርአንና በሱና በጣም አስተውሰው وفي القرآن فقط ذكر اليتيم وحقه في 23 موضعا عدا ما في السنة وعشرات الاحاديث في ذلك بقرآن ብቻ ራሱ እስከ
23 ጊዜ የየቲም ጉዳይ በቁርአን ተስተውሰዋል 23 ጊዜ ሐዲሶች ደግሞ በጣም ብዙ የሚያነሳለ ስለዚህ وحين يكفل المؤمن يتيما فإنه يتذكر النبي صلى الله عليه وسلم ذاق اليتم مثله ويؤمر بعدم قهره ምክንያቱ እኛ አንድ የቲም ስናሳድግ ማን ነው የምናስተውሰው ረሱል ሰለላሁ ዐለይሂ ወሰለም ረሱል ሰለላሁ ዐለይሂ ወሰለም እኮ የቲም ሆነዋል ደሃ ሆነዋል ብዙ ተቸግረዋል ብዙ ባላ ወርደዋል በከቤተሰቡ ከህብረተሰቡ ረሱል ሰለላሁ ዐለይሂ ወሰለም ያላገኘው ችግር የለም በፍጹም የለም ግን ቀጥ ብሎ ለዓላማውና ለዲኑ እስከ መጨረሻ ነው ጂሃድ አድርጎ ለኛ እስከሚደርሰን ያደረግልን ሰለላሁ ዐለይሂ ወሰለም ስለዚህ እኛ ደግሞ አንድ የቲም ሲስተዋስ ራሱ ማን ነው ማስተዋስ ያለብን ረሱል ሰለላሁ ዐለይሂ ወሰለም انا وكافل اليتيم كهاتين دمو بلوال يتيم የሚከፍል ደግሞ የሚረዳ ደግሞ እኔና እሱ የሙል ቂያማ እንደዚህ ቅርብ ሆነን ነው ቁጭ ምንለው ብለዋል ረሱል ሰለላሁ ዐለይሂ ወሰለም نمጣለን ወደ ሐዲሱ ስለዚህ ቁርአን ግን በፊት ምን ብሎናል አለም يجدك يتيما فآوى ለረሱል ሰለላሁ ዐለይሂ ወሰለም አለም يجدك يتيما فآوى አንተ እኮ ያ መሐመድ ገና ማንም ሳይረዳህ እኮ የቲም ነበርክ الله سبحانه وتعالى قال لا أنت ميهون لا أنت ميردا دمو الله مت الله أباتو متوال الناتو متوال رسول الله عليه وسلم 6 عمتو يالنو يتيم أباتنا يناتو نوال مالتنا آياتو أصدقو اندقنا وآياتو سيمود دمو ودا عقوتو هدوال صلى الله عليه وسلم بزو چقر أسالفوال لجنتو قانا بلجنتو جمرو بزو چقر نو ياسالف إنا يتيمو چراسو تسفى مقرط اندار باتشو نو لهول يتيم نو ዛሬ ማስተውሰውና ምጠራቸው እናንተ የቲሞች ራሱ ከማንንም በላይ ጥሩ ላይፍ ለወደፊቱ እንደምታሳልፉ የረሱላህ ሰለላሁ ዐለይሂ ወሰለም አርአያ አላችሁ የቲም ነበር ረሱል ሰለላሁ ዐለይሂ ወሰለም የት ደረሰ እናንተ የምትፈልጉትና ከዛ በላይ ራሱ መድረስ እንደምትችሉ መጣጣር ያለባቸው በፍጹም ሰው ምናልባት ችግር ያሳልፋል ምናልባት ደሃ ሊሆን ይችላል ምናልባት ብዙ ነገር ያሳልፋል ግን አላህ Subhanahu Wa Ta'ala ወኪል ካደረገ ምንም አይሆንም መጨረሻ ላይ ደግሞ በጣም እሱ አሸናፊ እንደሚሆን እርግጠኛ መሆን አለብን አሸናፊ في الدنيا وفي الآخرة ዱንያና አኺራ እንደሚያሸንፍ ምክንያቱም ከአላህ የተጠጋ አላህ Subhanahu Wa Ta'ala ولا تهنوا ولا تحزنوا فأنتم الأعلون ብሎናል እናንተ አትዘኑ አትብሸቁ ሰነፍስፍና አይሰማችሁ وأنتم الأعلون እናንተ በላይ ናችሁ ከፍ ያላችሁ ነው መቼ ግን إن كنتم مؤمنين ኢማን አላችሁ ከሆነ የሙእሚኒን ስራ የምትሰሩ ከሆናችሁ እናንተ ሁሌ በላይ ናችሁ ሁሌ ማንንም ቢፈልግ ባይፈልግ ሌላ ሰው በታች ቢያያችሁ አላህ ዘንድ ግን እናንተ በላይ ናችሁ ስለዚህ እኛ የሚያስፈልግን አላህ ብቻ ነው ሰው ምን ያደርግልናል ሰው እናንተ ጥሩ ነው እናንተ ጎበዝ ናችሁ እናንተ ጥሩ ቢሉናል ምን ያደርግልናል እኛ ከአላህ Subhanahu Wa Ta'ala ሁኔታችን ከአላህ Subhanahu Wa Ta'ala መስተካከል አለብን ሁላችን ከራሴ ጀምሮ ማለት ነው ፐርፌክት አይደለንም ብዙ ስተት አለን ግን ብዙ ጊዜ ከአላህ Subhanahu Wa Ta'ala የሚጠጋ ሰው ምንም አይሆንም لذلك الله سبحانه وتعالى بلوال ألم يجدك يتيما فآوى ووجدك ضالا فهدى ووجدك عائلا فأغنى فأما اليتيم فلا تقهر وأما السائل فلا تنهر وأما بنعمة ربك فحدث بلوال الله سبحانه وتعالى سلزي فأما اليتيم فلا تقهر سورة الضحى مالتنا وهي تسلية لليتامى وإغراء لكافليهم بأنهم يكفلون من عاشوا طفولتهم عيشة النبي صلى الله عليه وسلم فلا يؤذونهم ولا يقهرونهم إن يتم مبساجت بتأم كتلق حاتيات اندهونه كتلق زنبوش اندهونه ما وقع لبن يتم مالت قنات أقرون እንደዚህ ይዘህ ስትዳስሰው ራሱ በፀጉሩ ብዛቱ ነው ዘንቡ አንድ ሰው የሚያራግፈው ማለት ነው እኛ ግን ይሄን የየቲም ጠቅሙ በህብረተሰባችን አናቀው ብዙ ሰው አያቀው ብዙ ሙስሊም አያቀው ማል አሰፍ በጣም ያሳዝናል ምክንያቱ የቲም መርዳት ማለት ለራስህ መርዳት ማለት ነው የቲም ከረዳው እኔ ራሴ ነው ምረዳ ለራሴ ለሱ ሳይሆን ለራሴ ከስንት ባለ አላህ Subhanahu Wa Ta'ala ይወጣናል ከስንት ነገር حفظ ያረጋናል ይጠብቀናል እኛ ሌላ ሰው ስንረዳ አላህ Subhanahu Wa Ta'ala ደግሞ ይረዳናል ማለት ነው ለዚህ የቲሙ ደግሞ ለከፋላ የሚያርግ ሰው ለሰው በጣም ትልቅ ሐሰናት እንዳለው ነው የሚገልጸው فأما اليتيم فلا تقهر እና የነዚህ ችግር የሚያሳልፉ ልጆች በደስታ በትንሽ ነገር በትልቅ ነገር ካስደስተናቸው
الله سبحانه وتعالى دمو لنيا يستستنا اليوم القيامة إنيا كو بالسنت هاتياتوچنن الله زند سنقرب كو بزو هاتياتالن بزو زنبالن إننا من علبن مقرب ميچلو كزي كأندو ميطبقن كجهنم كإساتو ميطبقن كو ይሄ የቲሞች ከፋላ ማድረግ መርዳት ማለት ነው አንድ ሰው $100 በአመት ቢያወጣ እኮ ምንም አይደለም ለሱ ለስንት የቲም ግን መርዳት ይችላል የትምርታቸው የመግባቸው የልብሳቸው የብዙ ነገር መስራት ይችላል ማለት ነው ስለዚህ አላህ Subhanahu Wa Ta'ala በዚህ መልኩ ነው እርዱ የቲሞች ያለን ማለት ነው فذلك الذي يدع اليتيم نزي يتيم የሚያባሳጩ ደግሞ ስንት ኃጢያት እንዳላቸው وهذه الآية تجعل الراعين لليتامى على حذر شديد من دعهم وهو دفعهم وقهرهم فالقرآن بهذا الزجر يقطع الطريق على من يستضعف اليتيم لعدم وجود مدافع عنه فالله تعالى يتولى الدفع عنه وكفى بالله وليا وكفى بالله نصيرا النزي يتيموች مسكينوች ማንም የላቸውም ዋና የላቸውም የሚከላከላቸው የለም ብለን እኛ ይህን ነገር በቀላሉ እንዳናየን ከየቲም መጣላት ማለት ከአላህ Subhanahu Wa Ta'ala መጣላት ማለት ነው አላህ ነው ወኪላቸው እነዚህ ልጆች እነዚህ የቲሞች አላህ ነው ለነሱ حفظ የሚያደርግላቸው ስለዚህ እንደ ኃጢያቱ እንደ አጅሩ እንደምታገኘው ለነሱ በመጥፎ ነገር ካየናቸው መጥፎ ካናገርናቸው ካረድናቸው ደግሞ እጥፍ እንደሱ ደግሞ ኃጢያተኛም እንደምናገኝ አላህ Subhanahu Wa Ta'ala ولا تدع اليتيم ሲለን ለዛ ነው የቲም አተባሳጭ የቲም እንደዚህ በታች ስንት ሀብታም አለ ለየቲም አውጣ ስትለው ለምስኪን ለመስጊድ ስትለው አያወጣም የልጆቹ ሰርግ ሲያርግን 1 ሚሊዮን መውጣት ይችላል ሰርግ ምንም ለአንድ ቀን ለማይረባ እንዲሁም ሁሉ ሰው ሰርግ መጥቶ በልቶ جزاهم الله خير በጣም ጥሩ ነበር አሪፍ ነበር ሰርጉ አይባሉ የፈለገ ያምጡ ከዛ የበለጠ ይሁን ከነዚህ ሰርግ የገለግ ቤት እስኪ ይቅር እኛ የበለጠ ይሁን ሌላት የተለየና አድርግ ይያለ ሰው ለሰርግ ስንት ያወጣ ለምስኪኖች ግን አይኑ ያንገበግባል ለመውጣት እጁ በጣም ወደ ኋላ ይላል ያሳዝናል ለራሱ እኮ ነው የሰርጉ የተደረገው እኮ ስንት ማዕሲያ ደግሞ አለበት ስንት ኃጢያት የሚደረግበት በሰርጉ ቀን ራሱ አለ ምን ያረጋል እንዲሁም የሙል ቂያማ ወባለን عليه ነው የሚሆነው የሚቆጨው ነው የሙል ቂያማ በዛ ስራ እንዲሁም ሐላል አላህ የሚወደው ሰርግ ቢያርግ ራሱ ችግር የለም ይባላል አይደለም ስንት ማዕሲያ የሚደረግበት ሰርግ ሆኖ አንተ አላህ እኮ ሰጥቷል እስኪ ለየቲሞች ና እርዳን ቢባል አይወጣም ቢያወጣ ደግሞ ማይረባ ገንዘብ ይሰጣል ለራሱ ለሚጠቅመው ለአኺራው ለቀብሩ ለቂያማው የሚጠቅመው ነገር ስስታም ይሆናል በኺል ይሆናል ለአላህ የሚሰጥ በኺል መሆን የለበትም አላህ ከየበለጠ እነዚህ ሰሃባዎች ሱብሃንአላህ በገንዘባቸው በሙሉ እንዳለ በህይወታቸው በደማቸው በጊዛቸው በቃላቸው በምላሳቸው በእጃቸው በሁሉ ነገር ነው في سبيل الله لإعلاء كلمة الله የሚሰሩ የነበሩ እኛ ግን እዛ አንገኝም مع الاسف الا من رحم ربي ሁሉ ሰው አንልም ስንት አላህ የሰጠው ሰው ደግሞ አለ ስለዚህ የቲም መባሳጨት ማለት አላህ መባሳጨት ማለት ነው የቲም መጥቶ ጠይቆ ሂድ ውጣ አላህ ይርዳክ ብለህ ስትልከው አላህ Subhanahu Wa Ta'ala በጣም እንደሚቆጣ ማወቅ አለብን فاما اليتيم فلا تقهر واما السائل فلا تنهر ሚጠይቀህ ራሱ ስጠው فلا تنهر ማለት እንደዚህ ባከኪድ እንደዚህ መኪና ላይ ሰው ሲለምን እነዚህ ደግሞ ደሃዎች የሚሳደብ ራሱ አለ የሚጠይቅ ሰው አንተ በምትችል ወላ አንድ ብርም ትሆን መርዳት ነው ያለብን የለኝም ማለት ራሱ የለብንም ያለን ማለት ነው የለ ከሆነ ደግሞ የለህም ስለዚህ أرأيت الذي يكذب بالدين فذلك الذي يدع اليتيم ولا يحض على طعام المسكين ميلو آية ميقتلو ማለት ነው ስለዚህ እነዚህ አደገኛ ስለሆነ ማወቅ ያለብን وكفى بالله وليا وكفى بالله نصيرا الله سبحانه وتعالى ለነዚህ ከፊል ነው ማንንም ለራሳይ ከፊል ሳይሆን አላህ ከፊላቸው ነው እና እኛ አክሰፕት አድርገን ለነሱ ከፋላ ስንሆን በአላህ ዘንድ በጣም ትልቅ ስራ እንደሰራን ማወቅ አለብን ማለት ነው واكثر شيء يؤذيه في اليتيم ويتكرر وقوعه في الناس
هو أكل ماله لأنه صغير لا يعرف حفظه ولا الدفاع عنه حقه ولا منع المعتدي عليه، وذلك كرر في القرآن النهي عن العبث في مال اليتيم أو المخاطرة، وعبر عنه بالنهي بأبلغ عبارة وهي النهي عن قربانه. ولا تقربوا مال اليتيم إلا بالتي هي أحسن حتى يبلغ أشده. عند اليتيم دمو من البات أباتو ناتو موتو نبرت كتولد دمو إنيا بأمانة يسو جنزب اسكم ميادق تأبكن ما درس እንዳለብን ግዴታ ይነግረናል ማለት ነው ቁርአን። ولا تقربوا مال اليتيم إلا بالتي هي أحسن የየቲም ገንዘብ ኃላፊነት ከያዛችሁ በትክክለኛ መንገድ ተጠቀሙበት። التي مال اليتيم إلا بالتي هي أحسن حتى يبلغ أشده እስከ ለሱ የምታሳድገው ከሆነ የምትከፍልለት ከሆነ የሱ ኃላፊነት ወስደህ ከሆነ ተለያየ ሲቹዌሽን አለ ማለት ነው እና ሱረቱ አንዓም ጥንቃቄ ይነግረናል ማለት ነው። ሌላ አያ ደግሞ ምን ይለናል? ምክንያቱ የየቲም ገንዘብ ኃላፊነት ወስደህ በቢዝነስ ልትጠቀምበት ትችላለህ አለ። ብዙ አህካም አለበት። የየቲም አህካም አለበት። አይከለክልም። አንድ ኃላፊነት የወሰደ ከዛ ቢዝነስ ሊያርግለት ይችላል። በገንዘቡ በልጁ ገንዘብ ደግሞ በኃላፊነት ወስዶ የሚጠቀም ከሆነ የሚሰራበት ከሆነ የራሱ ደሞዝ ወስዶ የልጁ አስቀምጦ ይሄ ኃላፊነት ያለበት ሰዎች ምሳሌ አባቱ የልጆች አባት ከሞተ ምናልባት አጎታቸው ኃላፊነት ከወሰደ ወይ ሌላ ማህበረሰብ ኃላፊነት ከወሰደ እንዴት ብሎ በጥንቃቄ መያዝ እንዳለበት የሚገልጸው ነው ማለት ነው። ስለዚህ الله سبحانه وتعالى بزي بلونال إلا بالتي هي أحسن فيما فيه مضرة على اليتيم أو ما لا مضرة فيه ولا منفعة، فإن مال اليتيم يجب أن يصان عنه ويحفظ بتنقاقي متيازا لبت مالتنا. إن الذين يأكلون أموال اليتامى ظلما إنما يأكلون في بطونهم نارا وسيصلون سعيرا. ይሄ ደግሞ በጣም አደገኛ ማስጠንቀቂያ ማለት ነው። እነዚህ ሰዎች የየቲም ገንዘብ የሚበሉ إن الذين يأكلون أموال اليتامى ظلما ያለ ሐቅ ማለት ነው። ያለ ሐቅ ይሄ ኃላፊነቱ ያለው ሳይሆን በሚገባ ሳይሆን ያለ ሐቅ የሚበላ ከሆነ ظلما إنما يأكلون في بطونهم نارا وسيصلون سعيرا በሆዳቸው የእሳት ገንዘብ እንደሚበሉ እንዳሉ يوم القيامة ደግሞ እሳት እንደሚገቡ በሱረቱ النساء ينقرنا. وكفى بهذه الآية زجرا عن مال اليتيم، وكان الصحابة رضوان الله عنهم فزعوا من مال اليتيم بعد هذه الآية وخافوا أن يقع منهم تفريط في مقصود فيتناولهم هذا الوعيد، فسألوا النبي صلى الله عليه وسلم السؤال والجواب وعظم حق اليتيم، فإن الله تعالى ذكر في مسألتهم في كتاب يتلى إلى يوم الدين ليقرأ ذلك ويعيه ويعمل به أولياء اليتامى وأوصياؤهم. ويسألونك عن اليتامى قل إصلاح لهم خير وإن تخالطوهم فإخوانكم. ممكن يعطوا صحابة يتش آيات يسموا مجمرة بتأم دنقطنا لرسول صلى الله عليه وسلم تأيقوا مالتنا انديت بلنو إنيا ينسو جنزب ميازن دال لبن إنا ويسألونك تأيقوا عن اليتامى بيتيموش قدايكو تأيقوا النزي سويش مالت صحابة قل إصلاح لهم لنسو ميتك من نجر أدرجوا خير وإن تخالطوهم فإخوانكم. سلزي ودلت السنة النبي على أنه لما نزل الوعيد الشديد في أكل أموال اليتامى شق ذلك على المسلمين وعزلوا طعامهم على طعام اليتامى. لمن دنو أهون يسيط أيكم مالتنو عند يتيم ببيته لاي ገንዘብህና ገንዘቡ ከተደባለቀ ከፈሩ በኋላ ሰሃባ ማለት ምን አደረጉ? ለዩት። የራሳቸው ገንዘብ ለዩት፣ የልጆች ገንዘቡ የየቲሞች ደግሞ ለዩት። በጣም ከበዳቸው ማለት ነው። خوفا على أنفسهم كذي آية سمتو مالتنا. ولو هذه الحالة التي جرت العادة بالمشاركة بفيد نورمالي يتيمو كنسو غاهونو غنزبو يتقامو بتال ياسادغوت سلهونو بحالا ግን በጣም ሲሰሙ ፈሩና وسألوا النبي صلى الله عليه وسلم فأخبرهم تعالى أن المقصود من دنو الله ميلو يالو دمو نقراچو رسول الله عليه وسلم إصلاح أموال اليتامى لأنهم إخوانهم وندمواتشو سلهونو إصلاح ما قادر ألباتشو. ومن شأن الأخ مخالطة أخيه والمرجع في ذلك إلى النية والعمل. نية وانا نجيب من مشجر يلم بيدوالقو وندماماتشو هنا مالتنا. فمن علم أن الله تعالى في نيته أنه مصلح لليتيم وليس له طمع في ماله فلو دخل عليه شيء من غير قصد
لم يكن عليه بأس، ومن علم الله تعالى من نيته أن قصده بالمخالطة التوسل إلى أكلها وتناولها فذلك الذي حرج وإثم، والوسائل لها أحكام والمقاصد. سلزي እነዚህ የቲም ገንዘብ መጀመሪያ አብረው ስለነበሩ ሲጠይቁ ረሱል ሰለላሁ ዐለይሂ ወሰለም አላቸው ምንም ችግር የለም፣ ንያ ነው ዋና። ለምንድነው ንያው? ይሄ የየቲም ገንዘብ ሊበላው ነው ወይስ ሊያሳድግለት ነው ወይስ ምን ሐሳብ አለው ወይስ ሌላ ንያ አለው? ስለዚህ ንያው ነው ዋና የሚያደርገው ማለት ነው። لذلك ረሱል ሰለላሁ ዐለይሂ ወሰለም ገለጽላቸው። በጣም ስለፈሩ በጣም ስለተጠነቀቁ ረሱል ሰለላሁ ዐለይሂ ወሰለም እንደዚህ ሐሳባችሁ ከሆነ የየቲም ኢስላህ ብላችሁ ከሆነ ችግር የለም፣ ሌላ ንያ መጥፎ ንያ ያላችሁ ከሆነ ግን አላህ Subhanahu Wa Ta'ala ይጠይቃቸው ብሎ ገለጽላቸው። ለዚህ ደግሞ አህካም አለበት ማለት ነው። የአህካም اليتيم የራሱ የያዘ ህግ በእስልምና አለ ማለት ነው። ሱረة النساء ደግሞ የምትገልጽልን ምንድነው? العلاقات، وأول حق في مال هو اليتيم في ماله، وهذا يدل على رعاية الله تعالى لليتيم في القرآن: وآتوا اليتامى أموالهم ولا تتبدلوا الخبيث بالطيب ولا تأكلوا أموالهم إلى أموالكم إنه كان حوبا كبيرا. سورة النساء. فجعل أكل مال اليتيم من تبديل الخبيث بالطيب أي الحلال بالحرام، وبين سبحانه وتعالى حوبا كبيرا أي إثما عظيما وزورا جسيما. سلزي የነዚህ የቲሞች ገንዘብ ደግሞ አሁንኛ ለየቲም ገንዘብ ብለን ለድርጅቱ ስንልክ ማለት ነው ይሄ ራሱ ለነሱ የሚመለከት ነው። ማንንም ድርጅት ተለያየ ድርጅታት አሉ በአለማችን ማለት ነው ገንዘብ ሲሰበስቡ ለየቲሞች ለምስኪኖች ብሎ ሲሰበስቡ ይሄን ራሱ ኃላፊነት ለነሱ በዚህ ይጠየቃሉ። አሁን ግዴታ ሰራተኛ ይኖራቸዋል፣ ወጪ የሚያደርጉት ለክራይ ሊኖራቸው ይችላል። ይሄ አይጠየቁበትም ግዴታ ማለት ነው። ግን በእነሱ ስም አድርገው በእነሱ ገንዘብ እየተቀበሉ ልጆች ሳይጠቀሙ ለሌላ ነገር ካደረጉት ግን በዚህ ችግር ይገባሉ ማለት ነው። አላህ Subhanahu Wa Ta'ala የሐላል ገንዘቡ ወደ حرام ገንዘብ የተደባለቀ ስለሚሆን በጣም እጅግ ጥንቃቄ ያስፈልገዋል። ስለዚህ አላህ Subhanahu Wa Ta'ala وآتوا اليتامى أموالهم ولا تتبدلوا الخبيث بالطيب ولا تأكلوا أموال اليتيم إلى أموالكم إنه كان حوبا كبيرا ብሎናል። ስለዚህ በዚህ ትንሹ ደግሞ አሁን ፎቶግራፍና ትንሽ ቪዲዮ ደግሞ የወንድማችን ጀማል አለ አሳያችኋለሁ ኢንሻአላህ ተዓላ። አብራችሁ ከኔ ጋር ቆዩ። ለምን እነሱ የሚሉት ደግሞ በኋላ እንቀጥላለን ኢንሻአላህ ተዓላ። ወደሱ አሳልፋችኋለሁ ወደ
እዚቲ ስእልታት ማለት እዩ ሰድ ደሞ ዘለው ተፋላለየ አክቲቪቲ ዝገብርዎ ማለት እዩ ባዕሉ ኻኒ ክገልጸልና ኢንሻአላህ ተዓላ او ይቅርታ በትግርኛ ነው የተናገርኩት ይሄ ፎቶዎች የሚያሳይ የእንትኑ ነው ማለት የነሱ አክቲቪቲ ነው ረስቸዋለሁ አሁን ደግሞ እሱም ይገልጽልናል በራሱ ይሄን ሲጨርሽ አሳያችኋለሁ ያው ይሄን ድርጅት እንደ ተቋም በወላጆቻቸው ለችግር የተጋለጡት ድርጅት ዘላቂነት እንዲኖረው ተቋም መመስረት ብቻ ሳይሆን ማለት ነው ዘላቂነት በጀት የሚያስፈልገው እና ይሄንን በማሰብ ማለት ነው እነዚህ ቢያንስ እንዲህ ያዝናቸው ልጆች በቀጣይነት ትምህርት እስኪጨርሱ ግዴታችን ነው ብለን ነው የምናምነው እና ከወዲሁም ሀብት ማሰባሰብ ጀምረናል የምንጠቀመው ፌስቡክ ነው ግሩፕ አለን የቲሞች ድምጽ ብለን ማለት ነው እና ለነሱ እያንዳንዱ ማህበረሰብ እኔ እንደማውነው ማለት ነው ዘመኑ የሰለጠነ ዘመን ነው ላይክ ሰብስክራይብ ብዙ ተአምር የሚሰራበት ዘመን ነው እና ፌስቡክ ላይ አንድ ግሩፕ ላይ 200,000 ሰው አለ ያ 100 ሰው ቢሰጥ ከ200,000 ሰው 15,000 ሰው ቢሳተፍ ማለት ነው 100 ብቻ በአመት አንድ ጊዜ በመስጠት 100 የቲሞችን አመት ማስተማር ይችላል ይሄ ፕሮጀክት ቀርጸን አሁን እያስተዋወቅን ፌስቡክ ላይ እየሰራ ነው ለምን የውጪ የፈረንጂም የአረቡን ብርሳት ፈልግ በራስህ ኢትዮጵያዊ በሆነ በተለያየ ዓለም በሚገኝ ማህበረሰብ ማለት ነው እነዚህ ልጆች አቅፎ ማስተማርና መደገፍ ይችላል ደግሞ ብዙ ብርም መጨነቅ ማያስፈልግ ማለት ነው እና እያንዳንዱ ሰው ፌስቡክ ላይ ደግሞ አልባሌ ሀገሩ ማጥፊያ ከሚያደርገው አላገሩም ቢያለማበት ስደቱን ውጭ ሀገር ያለው ስደቱ ለቤተሰቡ ብቻ ሳይሆን ለማህበረሰቡ ለሀገሩ ሆነ ማለት ነው እና ያን ተገን ያረግ በመቀስቀስ በማስተማር ሰዎችን ወደ እንትን ያመጣን አሁን ለነዚህ ልጆች ከኢትዮገልፍ ጋር ያለን 7 ወር ነው የሚቀራው 5 ወር ያህል ረድተናቸዋል ይሄ ገንዘብ ካለ ትምህርታቸው ይቆማል መልሶች ላይ ወርቃሉ ብለን ስላሰብን ከወዲሁ 100 ብር ለ100 የቲም ወይም ደግሞ 100 money for 100 or ብለን 100 ብር ለ100 የቲም በሚ ፕሮጀክት 100 ብር አንድ ሰው 100 ብር እንዲሰጠን እየጠየቀ ከ100 ብር ጀምሮ እንዲደግፈን እየጠየቀን ለነዚህ ልጆች አሁን ትምህርታቸውን ለማስቀጠል ማለት ነው ገንዘብ መሰብሰብ ይዘናል በዛ ሰዎችን እንዲሳተፉ ያረግን ነው ያቋቋን ነው ማለት ነው የራሳችን ግሩፕ መስርተን ያው ሁላችንም እንተባበረው ማለት ነው አቢዘር ማህበረሰብ አቀፍ ልማት ድርጅት ያው በመሰጡት 100 ብር በየወሩ የምግብ ድጋፍ እናደርጋለን እንዲሁም ለአንድ አመት የ5 የቤተሰብ ድረስ የሚሸፍን የጤና መድን ሽፋን እንከፍላለን በየወሩ ቁሳቁስ ማለትም የፀጉር ቅባት የጨርቅ ሳሙና የገላ ሳሙና የዱቄት ሳሙናና ለሴቶች እድሜያቸው ለደረሰ ሞዴስ ጨምሮ በየወሩ ድጋፍ እናደርጋለን በአመት አንድ ጊዜ ከትምህርት ውጭ የሚለበስ ሙሉ ልብስ በየጾታቸው እናለብሳለን ለመቶ ህፃናት የትምህርት ዩኒፎርም እናሰፋለን በአመት አንድ ጊዜ እንደገና ሙሉ የትምህርት ቁሳቁስ በትምህርት መጀመሪያ ወቅት ያው ድጋፍ እናደርጋለን በየወሩ እንደገና የሚቀመጥ በባንክ አካውንት በዝግ አካውንት እነሱ ትምህርት ወይም ዩኒቨርሲቲ ሲገቡ የሚጠቀሙበት ማለት ነው ብር እናስቀምጥላቸዋለን ካሁኑ ጀምሮ
እና በኢትዮጵያ ህግ መሰረት ያው ለአቅመ አዳም ሲደርሱ የበራስ አውጥተን እንሰጣቸዋለን እና አጠቃላይ ድርጅታችን በምግብ በልብስ በጤና በትምህርት በስነ ልቦና ከመደገፉ በተጨማሪ ንብረት ሀብት ካላቸው በጉልበተኛ እንዳይቀማ ድርጅታችን ህጋዊ ከለላ እንዲያገኙ ያደርጋል። ከላይ ተዘረዙትና የአመትና የወር ወጪዎችን ለአመት ሲካፈሉ አንድ ሰው 100 ብር ቢሰጥ ማለት ነው የሁለት ቀን ወጪ ይሆናሉ። እንግዲህ አንዲትም የሁለት ቀን ወጪ 100 ብር ጀምራችሁ ሁላችሁ መተባበር ትችላላችሁ። የአምስት ቀን ወጪ ምሳሌ የአምስት ቀን ወጪ ለአንዲትም 221 የሁለት ቀን ወጪ 100 ብር የአምስት ቀን ወጪ 221 ብር የአስር ቀን ወጪ 442 ብር የ15 ቀን ወጪ 664 ብር የአንድ ወር ወጪ 1328 ብር የሶስት ወር ወጪ 3996 ብር የስድስት ወር ወጪ 7968 ብር የአንድ አመት ወጪ 15936 ብር ነው እና ሁላችሁም እንዳቅማችሁ በቻላችሁ የቲሞችን በማገዝ ያው ማስተማር መደገፍ አለብን። ለምታደርጉት ሁሉ ጀዛኩሙላህ ኸይራን። ማንኛውም ጥያቄ ካላችሁ የቲሞች ድምጽ የሚለው ግሩፕ ላይ ማቅረብ ትችላላችሁ። ባላችሁበት ያላህ ሰላም ከእናንተ ጋር ይሁን። ጀማል አብዱ ነኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ያው ይሄን ድርጅት ያው ይሄን ድርጅት እንደ ተቋም በወላጆቻቸው ለችግር የተጋለጡት ድርጅት ዘላቂነት እንዲኖረው ኦኬ ስለዚህ እንደዚህ ነው የሚመስለው። ባረከላሁ ፊክ ጀዛከላሁ ኸይር እነ ጀማል የሚሰሩት ድርጅቱ እንደዚህ ነው የሚመስል። በርግጥ ለኛ ለሁሉ ሰው 100 ብር መውጣት ማለት በጣም ቀላል ነገር ነው። እኛ ጠቅሙ ካወቀን ደግሞ አላህ Subhanahu Wa Ta'ala ስንት አጅር እንደሚሰጠን ካወቀን ከዛሬ ጀምረን ሁላችን ተሳታፊ ነው የምንሆነው። ተመልሰን ወደ ሱና እንመለስና በቁርአኑ ምን እንዳለን የቲም ጉዳይ ተናገርን። አሁን ደግሞ ሱና በሱነት ረሱል ሰለላሁ ዐለይሂ ወሰለም ምን ይለናል? ረሱል ሰለላሁ ዐለይሂ ወሰለም እንዴት ነገረን በየቲሞች ጉዳይ ምን ማድረግ እንዳለብን። ይሄ ደግሞ የቲም መርዳት በአንድ ህብረተሰብ ማለት ለህብረተሰቡ መርዳት ማለት ነው። ምክንያቱም ያችሁ በአለማችን ላይ ብዙ ልጆች የቲሞች ስለሆኑ ወይ ደግሞ ተለያየ ችግር ያለባቸው እንደዚህ የመንደር ልጆች ሆኖ ሲቀሩ ለሁሉ ሰው አደገኛ ነው የሚሆን። ለልጆቹ በጣም ሰው እየዘለማቸው የሆነ ያቃሉ። ምክንያቱም እነሱ ምንም ሳያገኙ ሌላ ሰው እየበላ እየጠጣ የሌላ ልጆች ትምህርት ቤት እየሄዱ ምን መስል ትምህርት ቤት ገብተው ሲያዩ እነሱኮ የነሱ ሀዘን የነሱ መጥፎ ስሜት ራሱኮ ለማንም አይረዳም ለማንም አይጠቅምም። ምክንያቱም الله سبحانه وتعالى متجاوز يالبن وتعاونوا على البر والتقوى ولا تعاونوا على الإثم والعدوان بلونال إنكم متجاوز يالبن بهولم نجر بهولم انتن هيوت ميكسته ونجرش متجاوز يالبن مردادات يالبن የነዚህ ልጆች እንደዚህ ሲያድጉ ማለት ነው በአንድ ህብረተሰብ ምን አይነት ሆኖ ነው የሚያድጉት? ምንም ድጋፍ ካላገኙ ምንም እርዳታ ካላገኙ ሰው የኛ ብሎ ነው ካላቀፋቸው ገንዘብ ብቻ አይደለም እኮ ፍቅርም ይፈልጋሉ። እነዚህ ልጆች በተለያየ ምክንያት በመንደር ላይ የሚኖሩ ሌሎች ሰዎች ለመጥፎ ነገር ይጠቀምባቸዋል። ስንት ነገር ይደፈራሉ። ብዙ ነገር ነው የሚከሰት በህይወታቸው። እኛ ለራሳችን ብቻ ካሰብን በህብረተሰቡ የሚከሰት ነገር ደግሞ እኛ ማይመጣን ይመስለናል። ሁሉም ነገር ተመልሶ ወደኛ ይመጣናል። ሰው ግን እንደሱ ነው የሚመስለው። እኔ ምን አገባኝ እንኳ አይደርስኝም ይደርሳል። አንድ ቀን ይደርሳል። በምን እንደሚደርስ አላህ በምን እንደሚያደርሰው አላህ ነው የሚያውቀው። እኛ ግን እጃችን እንደዚህ አያገባኝም ካልን ግን በእኛም ይሁን በልጆቻችንም ይሁን በሌላ ሰውም ይሁን በህብረተሰቡ የሆነ ነገር አላህ Subhanahu Wa Ta'ala ባላ ሲያመጣ ራሱ ለሁላችን የነዚህ ሀዘንን የነዚህ ሰዎች አለመደገፍም ራሱ ብዙ ነገር አላህ Subhanahu Wa Ta'ala ያመጣል። የኛ ማወቅ ይገባናል። ምክንያቱም አንድ የቲም በትክክል መንገድ ከያዝነው ስንት አጅርስ እንደምናገኝ አላህ Subhanahu Wa Ta'ala በእነሱ ምክንያት ራሱ ስንት በር ይከፍትልናል። እና ሱነቱ ረሱል ሰለላሁ ዐለይሂ ወሰለም ودلت السنة النبوية على أنه لما نزل الوعيد الشديد في أكل الأموال اليتامى شق ذلك عندما نقرقاتشو مالتنا سلزي رسول صلى الله عليه وسلم دمو لزي
የከፋለት اليتيم በጣም ብዙ አጅር እንዳለው ነው የነገረን انا وكافل اليتيم كهاتين ብሎናል ስለዚህኛ واعبدوا الله ولا تشركوا به شيئا وبالوالدين احسانا وبذي القربى واليتامى እንዲሁም የቲም መያዝ ራሱ ከብር الوالدين በጣም የወላጆች ብር መያዝና የቲም መደገፍ الله سبحانه وتعالى قرب እንዳደረጉ ማለት ነው وإذا أخذنا ميثاق بني إسرائيل لا تعبدون إلا الله وبالوالدين إحسانا وذي القربى واليتامى والمساكين الله سبحانه وتعالى لبني إسرائيل ميثاق ويدمو قال كنسو سيقبل مالتنا وإذا أخذنا ميثاق بني إسرائيل لا تعبدون إلا الله الله بيتشانو أملكوت ما رجع لباتشو الله بالوال لا الله بيتشانو أملكوت مهون يلب وبالوالدين إحسانا بولاج دمو ጥሩ ሰዎች መሆን እንዳለባቸው ደግ ሰዎች መሆን እንዳለባቸው ወዲ القربى ቅርብ የሆነ ሰው ደሞ ቅርብ والأقربون أولى بالمعروف እኛ ደሞ ለስንት ሰው እንረዳለን ግን የኛ ወገኖች መርዳት ደሞ የበለጠ ይሆናል ማለት ነው واليتامى እነዚህ የቲሞች والمساكين ምስኪኖች ደሞ ማለት ነው ስለዚህ رسول صلى الله عليه وسلم كفالة اليتيم من بلونال اليتيم إذا لم يجد من يعوده حنان أبيه وربما نفر طبعه وشرد فكره فلا يحس برابطة ولا يجيش صدره بمودة وقد يكون أداة فساد في المجتمع عند الكواتشو مالتنا يهن ليج فكر كالا غنيه طرو كالتسماو سو كالرداو بيتشنينت كتسماو لا هبرتسو راسو بتام አደገኛ ነው የሚሆነው ስለዚህ الله سبحانه وتعالى إكرام اليتيم على سبيل الفوز بالجنة جنة የሚያስገባ እንደሆነ ደግሞ በሱረة الإنسان الله سبحانه وتعالى ብለዋል ويطعمون الطعام على حبه مسكينا ويتيما وأسيرا إنما نطعمكم لوجه الله لا نريد منكم جزاء ولا شكورا إنا نخاف من ربنا يوما عبوسا قمطريرا فوقاهم الله شر ذلك اليوم ولقاهم نضرة وسرورا جزاء بما صبروا جنة وحريرا إيه راسو بشرى يالكواتشو مجمريا قرآن مينغران مالتنو النزي سوج النزي مؤمنوش مالتنو لالله ميفرو من انه يالا ويطعمون الطعام على حبه لسو مبلات سيارو سيابلو راسو ይሄ ብላ አፈር ብላ አይደለም የሚሉት አይሉም እንደሱ እነዚህ ሙእሚኖች አይሉም እንደዚህ ሳይወዱ መስጠት ኖ ደሞ ሲሰጡ ራሱ ይሄ የተበላሸ የገማ ምግብ ለሙሳፊር ብለን የምንሰጠው ይሄ አላህ አይወደው ለምንድነው ሙሳፊርኛ የገማ ምግብ የምንሰጠው ለምንድነው ለምስኪን የቲም የገማ ምግብ የምንሰጠው እኛ እንበላዋል እኛ መብላት ማንችለው ለሌላ ሰው እንሰጠዋለን والله حرام በጣም حرام ነው አለ መስጠት ይሻላል አትሊስ የለኝም ብለው ከምክንያት ይኖር ግን የበለጠ ምግብ ፍሪጁ ላይ ያስቀምጠው ቤቱ ላይ ያስቀምጠው የተበላሸ ይሄ እኔ ሰጥቼ ማለት ለማለት ነው አላህ ያቅም ውስጣችን አያቅም አያይም ቢስሚላህ በጣም አሳዛኝ እኮ ነው እንዲሁም ለነሱ ስፔሻል ምግብ አድርገን ነው መስጠት ያለብን የገማ የሸበተ የተበላሸ ሊጣል ተባለ ስጡ ሙሳፊር ሲመጣ ሲጠይቅ ስጡት ይባላል والله عيب عائشة رضي الله عنها ለመስኪን ስትሰጥ የዲርሃሙ እጇ ላይ ያስቀምጣ ሽቶ ተሸተው ነበረች በሽቶ ታሸውና ሰው ይገርመዋል ያ አይሻ ለምንድነው ይሄን ሽቶ የምታርግበት ለገንዘቡ ማለት ነው እኔ እኮ ለመስኪኑ አይደለም የምሰጠው የየቲም እኮ አይደለም የምሰጠው ለአላህ ነው የምሰጠው አለች ان الله طيب لا يحب الا طيب الله طيب ስለሆነ طيب ነው የሚወድ እስከዚህ የሚራቀቁ ሰዎች ናቸው እንኳን ሰተን ብለን እንትን ልናስቸግራቸው እንዲሁም የበለጠ ልንሰጣቸው ነው የሚገባ እኛ አጅር ብናቅ እንደሱ አይነት እናረግ ነበር ስለዚህ الرسول صلى الله عليه وسلم دم بلوال أنا وكافل اليتيم في الجنة كهاتين وأشار بالسبابة والوسطى وفرج بينهما شيئا اندزي أدرقو بك عساين يتيم كفال أميارك اندزي بلو بإجري اتش سبابة تبارد اتش وسطى بقاتو اندزي أرقو تنش اندزي أدرقو عسايه
رسول الله عليه وسلم إن الناس እንደዚህ ሆነን ነው ቅርብ ምን ሆነው ካፊል የቲም የሚረዳ እንደሱ ነው የሚሆን يوم القيامة كمان ይሆናል ከረሱል ሰለላሁ ዐለይሂ ወሰለም ከዚህ የበለጠ ደረጃ አለ ምን አለ ከዚህ የበለጠ ደረጃ እኛ ባለንበት ልብስ የተበላሸ ልብስ አይደለም መስጠት ያለብን የተቀዳደደ ልብስ አይደለም መስጠት ያለብን አዲስ ልብስ ነው መስጠት ያለብን አዲስ ምግብ መግዛት አለብን አዲስ መጽሐፍ ነው መስጠት ያለብን የልጆቻችን የተበላሸ ጫማ አይደለም መስጠት ያለብን ስለዚህ እነሱ በታች እንደሆኑ ሊሰማቸው አይገባም ይሄ አላህ ሙሲባ አወረደባቸው እኛ ደግሞ እንደናታቸው እንዳባታቸው ሆነን ፍቅርና ርዳታና መስጠት አለብን ማለት ነው ومثل الأيتام في المعاناة والأسى الأطفال المجهولة أنسابهم والأطفال الذين فقدوا رعاة والديهم بغير يتم من غاب عنهم آباؤهم غيبة طويلة أفقدتهم الشعور بالعاطفة الأبوة وتركوهم يجابهون بأنفسهم مصاعب الحياة فلهم جميعا على المجتمع الرعية والإحسان النزي يتيم أباتو الناتو يتأفى يموت بيتشا سايهون دمو بزو لجوش علو بعلماتشن አባታቸው ያጡ እናታቸው ያጠፉ አንዳንዱ ሴቶች ወልደው ይጥላሉ አንዳንዱ ሰው አሁን ደግሞ በጦርነት ጊዜ ስንት ሰው ይለያያል በመንገድ ላይ ይሄዱ ምናልባት ሰው ይሰርቃቸዋል ምናልባት ብዙ ነገር ይከሰታል እና እነዚህ ራሱ ግዴታ አለብን ወይ ደግሞ እነዚህ እናታቸው የጧላቸው የሚጣሉ ልጆች ደግሞ በሐራም ስለወለዷቸው ህብረተሰብ ስለማይደግፋቸው ስለሚስፈሩ ምናምን ስለሆነ እኛ ደግሞ ከነሱ ወስደን ራሱ እነዚህ ልጆች የኛ ግዴታ ማድረግ አለብን በሙስሊም ዓለም ደግሞ ሌሎች ኦርጋናይዜሽን ማለት ነው የተለያዩ ሌሎች ብዙ ነው የሚገርማቸው እኛ በሙስሊም ላይ ግን ይሄ ብዙ የለም እኔ እንደማውቀው ማለት ነው ኮመን መሆን ነበረበት እኛ ጋር የበለጠኛ ጋር መብዛት ነበረበት እኛ ጋር ግን የለም እነዚህ አሁን ወላጆቻቸው የጠፉኮ ስንት ሰው ከፋላ አድርጎ በራሱ ያሳድጓቸዋል እኛ ግን እንደዚህ ልጅ የሌለው ሰው ራሱ ልጅ እንደዚህ ከፋላ እንትን አዳፕት ማድረግ አይፈቀደንም አዳፕት ማለት ምንድነው ልጅ አምጥተህ የኔ ልጅ ብለህ ያንተ ስም መስጠት አይፈቀድም ከፋላ ግን ይፈቀዳል በእስልምና አምጥተህ ራሱ አንተ አባቱ እናቱ ማን እንደሆነ አውቀው አንተ አሳዳጊ ሆነህ እንደምታሳድገው ብዙ ልጆች አሉ ብዙ በሌላ ህብረተሰብም ራሱ ብዙ እንደ ልጆቻቸው አሳድጎ እስከ ትምህርት የሚጨርሱ እስከ ዩኒቨርሲቲ የሚጨርሱ የሚያደርሷቸው ቤተሰቦች አሉ እኔ በጣም ነው እንትን ምደነቅ በእነሱ ጋር እኛ እንኳን እንደሱ ለማድረግ መድረስ ሐሳቡ ራሱ የለንም ምክንያቱም የስንት የዘመድ ልጅ እኮ አለን ማሳደግ ምን ይችላል እንኳን የሌላ አምጥተን ማለት ነው እና ይሄን ኖርማል መሆን አለብን በህይወታችን ማሰብ አለብን እንደዚህ ነው የሚመስለው ረሱል ሰለላሁ ዐለይሂ ወሰለም يتيم نبرة ما اليتيم إلا ساحة مفتوحة منها نجهز للحياة عظيمة حسب اليتيم سعادة أن الذي نشر الهدى في الناس عاش يتيما يهين قد مراسم ميقرمو من ميلو من دنو رسول صلى الله عليه وسلم راسو يتيم هنو يتيم سكا يا قال يدهنت سكا يا قال يبزو لجو ياطا لجوچو متوال رسول صلى الله عليه وسلم غنا እሱ ሳይሞት ብዙ ችግር ያሳለፈ ለምንድነው ምክንያቱ ሰው ስለሆነ መላእክት አይደለም ረሱል ሰለላሁ ዐለይሂ ወሰለም ግን ስፔሻል ሰው ስለሆነ አላህ ደግሞ በብዙ ችግር ነው እንደሚያልፍ ያደረገው ለምን የሰው ችግር ለማወቅ አንድ ሀብታም ሁሉም ይጠግብኮ የረሃበኛ ሰው አያውቀውም ምን ማለት እንደሆነ ረሃብ አለ ከተባለ ሰው ይርበዋል ካለ ምንድነው ለሱ ረሃብ የለም አክቹዋል አይደለም በህይወቱ ስፔሻሊ ማይጾም ከሆነ ስፔሻሊ ምንም አንድ ቀን ጎድሎ ማያውቅ ሰው እኮ ኤምፓቲ አይኖረውም ብዙ ችግር ያሳለፈ ሰው ግን ኤምፓቲ የሱ ኤምፓቲ ትልቅ ይሆናል ኤምፓቲ ማለት ሌላ ሰው ተቸግሮ ሲያይ እንደዚህ ችግር ይሰማዋል እኔ ምን መርዳት እችላለሁ በሚችለው አቅም ይሄን አሁን እነ ጀማል ባረከላሁ ፊም እነሱ ሲሰሩ እኛ ደግሞ እንደዚህ አሳውቀን በእናንተ መሃል ያለ ሰው አሁን እርግጠኛ ነኝ ብዙ ሰዎች ትደውላላችሁ ለኔም ለነሱም እኔ አንድ ልጅ መያዝ ፈልጋለሁ እኔ ሁለት ልጅ መያዝ ፈልጋለሁ ብዙ ገንዘብ የሌላችሁ ሰዎች ደግሞ 5 ሰው ሆናችሁ ለአንድ ልጅ መያዝ ትችላላችሁ ካስፈልገ 10
እነ እርግጠኛ ነው አንድ ሰው አንድ መያዝ እንደሚችል ግን ማይችል ከሆነ ራሱ በሁለት ሰው መከፈል ይችላል በሶስት ሰው ማድረግ ይችላል እኛ ራሱ እንደዚህ ክሪኤቲቭ መሆን አለብን አስበን ከብዙ ሰው ገንዘብ ሰብስበን ራሱ ለነሱ መርዳት እንችላለን ከጓደኛ ከሰራተኛ ምናቃቸው ከራሳችን ጀምረን ማለት እኔ ከራሴ ለጀማል ቢየዋለሁ እኔ ከራሴ ጀምረዋለሁ ሁላችን አንድ ልጅ መያዝ አለብን ከሆነ የበለጠ ካልሆነ ደግሞ በትንሽ ደግሞ አንድ ልጅ እኛ ይዘን ለአመቱ ትንሽ ልጅ ሆኖ እስከ ደግሞ ብለዋል ባረከላሁ ፊ ጀማል የነሱ ፎቶ ተሰጣላችሁ አድሬስ ተሰጣላችሁ ቴሌፎን ተሰጣላችሁ ኮኔክሽን ከነሱ ጋር ማድረግ ትችላላችሁ ኢትዮጵያ ስትሄዱ ራሱ ከነሱ መገናኘት ትችላላችሁ ሁሉም ነገር በጣም አሪፍ ኦርጋናይዜሽን ነው ያደረጉት እንደዚህ ገንዘብ ሄዶ የሚጠፋ እኔ ራሱ አልደግፈውም ብዙ ከሰው ጋር ይወስዳል ገንዘብ ግን በየቲሞቹ ስንት እንደደረሰ ኢንፎርሜሽን አይሰጡም እንደዚህ ግዴታ ነው አንድ ኦርጋናይዜሽን ሲባል የሰው ኃላፊነት ገንዘብ የተቀበለ ግዴታ ማንማችን ደግሞ ሄደን መጠየቅ ግዴታ መኖር አለብን ይሄ እንደዚህ ልከን ነበር ምን ያረጋችሁ ነው ምን ተከሰተ ምን እነሱም ሪፖርት ማድረግ አለባቸው እና እኔ እርግጠኛ ነኝ እነዚህ ሰዎች ደግሞ በየጊዜው ሪፖርት እንደሚያረጉ እንዳለው ጀማል ደግሞ በዚህ ሰዓት በጣም በቴክኖሎጂ የተራቀቀ ስለሆነ የነሱ ፌስቡክም ማለ ገብታችሁ ማየት ትችላላችሁ የየቲሞች ድምጽ የሚለው ነው ስለዚህ ይሄን ለሁላችን አስፈላጊ ስለሆነ በዚህ የቲም ስናስብ ደግሞ እናቶችን ደግሞ ይገባሉ የየቲም እናት ከሆነች የየቲም አባት ከሆነ አሳዳጊ ስለሆኑ ለነሱ መርዳት እንዳለብን الله سبحانه وتعالى من يلبلنا سورة النساء وليخشى الذين لو تركوا من خلفهم ذرية ضعافا خافوا عليهم فليتقوا الله وليقولوا قولا سديدا سلازي بسورة الكهف راسو ينزيك قصصوش يالو مالتنو يا موسى يا خضر سينجران عندك سوق قصة يتيموش قصة له متاقوت مالتنو من دنو خضر ማለት ተላየ ቀሳለፈ አይደለም እንትን መርከቡ ሲያባላሽው ልጁ ሲገድለው መጨረሻ ላይ አንድ ከተማ ደረሱና ምንድነው የሚባል ግድግዳው ሊፈርስ ብሎ ሊያስተካክለው ፈለገ خضر ማለት ነው ሙሳ ምን አለው ማለት ነው ያንተ ምግብ ደግሞ ስጡና አላቸው ከተማው ሲገቡ ሩባናል ስጡን ስለ አንሰጥም አሉ እና እሱ ይህን ግድግዳው ሲያስተካክለው ሙሳ ምን አለው አንተ ለምን ነው በዝም ብለህ የምትሰራው እነዚህ ምግብ አንሰጥም አሉ ለምን በገንዘብ አትሰራውና ከነሱ ገንዘብ ተቀብለን ምግብ መግዛት እንችላለን አሉ እና አያቱ ምንድነው ብትለው وأما الجدار فكان ليتيمين في المدينة وكان تحته كنز لهما وكان أبوهما صالحا አሁን የአባትና እናት صالح መሆናቸው ደግሞ እዩት አስፈላጊነቱ صالح አባት صالح እናት ከሆኑ እነዚህ ልጆች አይጠፉም አላህ Subhanahu Wa Ta'ala ለነሱም ይሆን ይቀይድላቸዋል ሰው ይቀይድላቸዋል እነዚህ የቲሞች ገንዘብ ነበረ በቤቱ ግን እስከሚያድጉ ግድግዳው ከፈረሰ ይበላሻል ምክንያቱም በታቹ ላይ ገንዘብ ስላለ ወይ ደግሞ ሌላ ሰው ይሰርቀዋል ይሄ ያስተካከለው ደግሞ አላህ አምር ሰጥተው ለኸድር ማለት ነው ግድግዳው ሰራው በኋላ መጨረሻ ላይ ለሙሳ አለይሂ ሰላም ሲነግረው አንተ እኮ ተጨንቀህ ነው እንደዚህ አንድ ጊዜ ብዙ በህይወታችን ሰው ማይወቀው ኢንፎርሜሽን አለ እኔ በህይወቴ ብዙ ነገር አለ ማለት ነው እና ሰው ሙሉ ኢንፎርሜሽን ሳይኖረው በውጭ የሚያቅ ዝም ብሎ ይዘልማል እንደሱ ማለት ነው ከዚህ ቅሳ ምን ማረው ከقصه الخضر ان شاء الله አንድ ጊዜ በአማርኛም ሱረት الكهف ተፍሲር አሁን በትግርኛ ያደረኩት ነው በስጨረሻው በትግርኛ በአማርኛ ጀምራለሁ የሚያስተምረን ምንድነው እዚህ ወላጅ ሳልህ ከሆነ ለልጆቹ ምንም ሐሳብ አይኖረው አላህ Subhanahu Wa Ta'ala ለነሱ ይሆን ሰው ከፋላ ያርግላቸዋል ይቀይድላቸዋል እንደገና ደግሞ እኛ አንድ ጊዜ አይተን በውጭ ሰምተን በውጭ መፍረድ የለብንም ምክንያቱም በጀርባ ሌላ ኢንፎርሜሽን ሌላ ማናቀው ነገር ሊኖር ይችላል ማለት ነው ስለዚህ ብዙ ትምርት ነው የሚያስተምረን ቁርአን وأما الجدار فكان لغلامين ለሁለት ልጆች ነበረ የቲሞች ደግሞ እነዚህ
في المدينة إذا بكتما لوي مالتنا وكان تحته كنز لهما وكان أبوهما صالحا. نسأل الله سبحانه وتعالى أن يجعلنا من الصالحين من المؤمنين من الأتقياء. اللهم آمين اللهم آمين. بارك الله فيكم وجزاكم الله خير. شير بلوت. ليلة عند انتن شير على درقتم رسيتشوالو بهلا درقوالو جمال كچالك يا أديسو بيج على درقتم أهو نوتيز يالين كچالك أنت درقو بارك الله يتكتاتلنو جمال راسو يتكتاتلنو ጥሩ እየሄደ ያለው ነገረን بارك الله فيكم وجزاكم الله خير ان شاء الله በሌላ ሳብጀክት እስከምንመጣ ደግሞ ይሄ ጉዳይ አደራ ምላችሁ በመላ ዓለም የምትገኙ ሁላችሁ የምትከታተሉት በፌስቡክ ሼር ያረጋችሁ ሰዎች ደግሞ ይሄን ሰምታችሁ አድርሱት ለሁሉ ሰው እና አደራ በዚህ በምትችሉት በመቶም ይሁን በ10ም ይሁን በ20ም ይሁን ተካፈሉ አጅሩ ተካፈሉ ሁላችን አጅር እንካፈል እኔ በጣም መስገን ፈልጋለሁ ለኻልድ ለጀማል بارك الله فيك وجزاك الله خير لني ودزي خير سرا እንደጋበዝከኝ الله سبحانه وتعالى ደሞ ላንተ لخير خير الدنيا وخير الآخرة الله يستهنا الله يقابزه اللهم آمين اللهم آمين والحمد لله رب العالمين وصلى الله على نبينا محمد وعلى آله وصحبه أجمعين ونسأل الله سبحانه وتعالى أن يوفقنا لما يحبه ويرضى وآخر دعوانا الحمد لله رب العالمين بارك الله فيكم وجزاكم الله خير والسلام عليكم ورحمة الله وبركاته.